በሉቃስ ወንጌል ምዕራፍ 10 ላይ ካሉት ቁጥሮች ሁለቱን እናይና ወደ ዛሬው ሐሳባችን እንሄዳለን። እንደዚህ ይላል። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም ማርታ ማርታ በብዙ ትጨነቂያለሽ፣ ትታወኪያለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት ይላል። እንግዲህ የማርታ ክስ ምንድን ነው? በጌታ እግር አጠገብ ተቀምጣ ከጌታ የሚለቀቀውን ለሕይወትም መንፈስም የሆነውን ቃል እየሰማች ያለች እህቷን ማርያምን ለምን እንዲህ ታደርጋለች? ለምን እኔ ሰባክን፣ እኔ ግራ ወዲያ ስል፣ እኔ ስቅበዘበዝ እሷ ተቀምጣ ይህንን እያደረገች ነው፣ ይህንን ማድረጓን ለምን አታስተዋትም ብላ ነው ማለት ነው ማርታ ማርያምን ወደ ጌታ የከሰሰቻት። የጌታ መልስ ደግሞ አጭር ነው። ምንድን ያላት? ትታወኪያለሽ፣ በብዙ ትጨነቂያለሽ፣ የሚያስፈልገው እኮ ጥቂት ወይንም አንድ ነገር ብቻ ነው፣ እሱንም ማርያም አግኝተዋለች። ምንድን ነው ለማለት የፈለግኩት? ከፊታችን ያሉትን ጥቂት ደቂቃዎች መልእክቱን ቶሎ ቶሎ እያልን እንጨርሳለን፣ ጊዜ አንወስድም። እርፍ ብለን ወደ ግራም ወደ ቀኝም ሳንል በቃ ሌሎች ሐሳቦቻችንን ዘግተን እንድንከታተል ነው ማለት ነው። የምናየው ክፍል አንደኛ ነገሥት ምዕራፍ 23 ሙሉን ነው። እንደዚህ ይላል። እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤተል መጣ። ይህ የእግዚአብሔር ሰው ነቢይ ነው። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። ኢዮርብዓም እንግዲህ በ10 የእስራኤል ነገድ ላይ የነገሰ የእስራኤል መንግስት እግዚአብሔር ለሁለት ሲከፍል የመጀመሪያው በሰሜን እስራኤል የነገሰ ንጉስ ነው። ምን እያደረገ ነው? ይህ እግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤተል ሲመጣ ኢዮርብዓም ደግሞ ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር ማለት ነው። እና ቀጣዩ እንደዚህ ይላል። በመሠዊያውም ላይ ነቢዩ ነው። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ለዳዊት ቤት ይወለዳል፣ ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ነው። እንግዲህ ይህንን ስለ ኢዮስያስ የተናገረውን ቃል የሚያጸናውን ምልክት እየተናገረ ነው። በዚያም ቀን እግዚአብሔር የተናገረው ምልክት ነው። እነሆ አለ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሱም ይህ ኢዮርብዓም ንጉሱም የእግዚአብሔር ሰው በቤተል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ይላል ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱ የሚመልሳት ዘንድ አልተቻሉም። እና ይህ ነቢይ ለዳዊት ቤት ስለሚወለደው ስለ ኢዮስያስና አሁን ኢዮርብዓም እየሰዋበት ባለው መሠዊያ ላይ የሚያገለግሉትን ካህናት የሚያደርጋቸውን ነገር ከተናገረ በኋላ ትንቢቱ እውነተኛ ለመሆኑ ደግሞ የሰጠው ምልክት አለ። መሠዊያው ይሰነጠቃል አለ። ሁለተኛ ደግሞ በላዩም ላይ ያለው አመድ ይፈሳል። እና ይህንን ሲሰማ ኢዮርብዓም ይህንን ሰው ያዙት፣ ይህንን ነቢይ ያዙት ብሎ እጁን ወደዚህ ነቢይ ይጠቅሳል። በዚያው እጁ ምን ትሆናለች? ደርቃ ትቀራለች። እንግዲህ ሶስተኛ ምልክት ማለት ነው። እና ቀጣዩ እንደዚህ ይላል። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ላይ ፈሰሰ። ንጉሱም የእግዚአብሔርን ሰው እንደዚህ ይለዋል። እንግዲህ የዚህ ሰው እጅ እንደተዘረጋች ደርቃ ቀርታለች። እንደገና ደግሞ የሰጣቸው ምልክቶች ሲፈጸም አይቷል። የተናገረው ትንቢት እንደ ምልክት ያደረገው የመሠዊያው መሰንጠቅ፣ እንደገና በላዩ ላይ ያለው አመድ መፍሰስ ተናግሮ ነበር ነቢዩ። ወዲያው ደግሞ እነዚህ ነገሮች ተፈጽመዋል። ስለዚህ ንጉሱ እንደዚህ ይላል። የእግዚአብሔርም ሰው ንጉሱም የእግዚአብሔርን ሰው አሁን የአምላክን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሱም እጅ ወደ እርሱ ተመለሰች፣ እንደ ቀድሞዋም ሆነች ይላል። እንግዲህ ምንድን ነው ማለት ነው እየሆነ ያለው?
ሁለቱ ምልክቶች ተፈጽመዋል። ይህንን አይቷል ይህ ኢዮርብዓም። ስለዚህ ይህ ሰው እውነትም የእግዚአብሔር ነቢይ ነው ማለት ነው። እግዚአብሔር ይህንን ሰው የላከው እንዲሁ አይደለም። ለምን? ለተናገረው ትንቢት የሰጣቸው ምልክቶች ተፈጽመዋል። ስለዚህ እንደዚህ ነው ያለው፣ እባክህን ወደ አምላክ ወደ እግዚአብሔር ለምን፣ እጄ ምን ትበል፣ ወደ ስፍራዋ ትመለስ፣ ስለ እኔ ደግሞ ጸልየለት። ኋላስ የዚህ ሰው የንጉሱ እጅ ወደ እንደ ቀድሞ ሆናለች፣ ወደ ስፍራዋ ተመልሳለች ማለት ነው። ከዚያ ንጉሱም የእግዚአብሔርን ሰው ከኔ ጋር ወደ ቤቴ ና፣ እንጀራም ብላ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሱን የቤትን እኩሌታ እንኳ ብትሰጠኝ ከአንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው ይላል። እንግዲህ ይህ ነቢይ እንደምናየው ተራ ነቢይ አይደለም። ትንቢት ተናግሯል። ለተናገረው ትንቢት ደግሞ እውነተኛ መሆን የሰጣቸው ምልክቶች አሉ። እነዚያ ሁሉ ተፈጽመዋል። ሶስተኛ ደግሞ ምልክት የዚህ የንጉሱ የኢዮርብዓም እጅ በሱ ላይ ሲጠቅሳት እንደዛው ደርቃ ስትቀር ምን ብላለች ማለት ነው? እሱ ጸልዮለት ወደ ስፍራዋ ተመልሳለች እና እንደገና ያንን ያየ ይህ ኢዮርብዓም ወደ ቤቴ ና፣ በቤቴ ብላ ጠጣ፣ እንደገና ደግሞ ስጦታ ወይንም በረከት እሰጣለሁ ነው ያለው። ነቢዩ ግን እግዚአብሔር እንዲህ እንዳላደርግ አዞኛል፣ በመጣበት አትመለስ፣ እንደገና በዛ እንጀራ እንዳትበላ ውሃም እንዳትጠጣ የሚል የእግዚአብሔር ቃል ተነግሮኛል፣ ስለዚህ አላደርገውም ይለዋል ማለት ነው። ከዚያ በቤተልሔም አንድ ሽማግሌ ነቢይ ይቀመጥ ነበር። ኦኬ። ከዛ በፊት ግን እስቲ ስለ ተነበየው ወይንም በትንቢት ስለተናገረው ከዳዊት ቤት ስለሚወለደው በዚያ መሰዊያ ላይ የሚሰዉትን ካህናት ሁሉ በመሰዊያው ላይ ስለሚሰዋቸው የእግዚአብሔርን ተግሳጽና ቁጣ ስለሚገልጠው ወይንም እግዚአብሔርን ፈቃድ ስለሚፈጽመው ስለ ኢዮስያስ እንግዲህ 16ኛ የይሁዳ ንጉስ ነው እና ነብዩ ደግሞ እንደተናገረው ከ300 ዓመት በኋላ ነው እንግዲህ የሚነሳው። ይህን ክፍል የምናገኘው በሁለተኛ ነገሥት 23 ላይና በሁለተኛ ዜና 34 እና 35 ላይ ያለ ማለት ነው። ከዚህም በላይ ነው እንግዲህ ኢዮስያስ ሲነሳ ክፍሎቹ ላይ ስናጠና የምናገኘው። ከዚህም በላይ የእግዚአብሔርን ቁጣና ተግሳጽ ሙሉ ለሙሉ ነው ከ300 ዓመት በኋላ ተነስቶ የሚፈጽመው ማለት ነው። ኢዮርብዓምን ደግሞ ወደ ንግስና ሲመጣ ኢዮርብዓም ሰለሞንን በራሱ በሌላ ሙያ የሚያገለግል አንድ ኤፍሬማዊ ነበረ። ነብዩ አካያ ይገናኘውና ምን ይለዋል? የአካያ እግዚአብሔር የእስራኤል መንግስት ለሁለት ይከፍላል፣ አንተ ደግሞ 10ን ይዘህ በሰሜን ላይ ትነግሳለህ። እናም እግዚአብሔር ይህንን ያደረገበት ምክንያት ደግሞ ብሎ አካያ ያስረዳዋል። ምክንያቱ ምንድን ነው? ህዝቡ ለአስታሮት ለካሞሽ እና ለሞሎክ ምን እያሉ ነው? እየሰገዱ ነው። ለሌሎች አማልክት እየሰገዱ ነው። ህግና ስርዓቴን ተላልፈዋል። ስለዚህ አንተ ትወስድና በእነኚህ 10 ነገዶች ላይ ትሰለጥናለህ፣ እነኚህን ትገዛለህ፣ በእነሱ ላይ እግዚአብሔር ያነግስሃል ይለዋል ማለት ነው። ያንን ሲያደርግ ምልክት እያሳየው ነው ያንን የሚያደርገው። እናም እንደ ዳዊት በእግዚአብሔር ፊት ብትመላለስ፣ እግዚአብሔር የሚፈልገውን የእግዚአብሔርን ፈቃድ ብቻ ብታደርግ እግዚአብሔር ንግስናህን ያጸናልሃል ይለዋል። እናም ኢዮርብዓም ግን ወደ ንግስናው ከመጣ በኋላ ልክ በራሱ ሐሳብ እንደመጣ እንግዲህ ኢዮርብዓም ኤፍሬማዊ ነው። ሁለተኛ ደግሞ እንደሚነግስ ሊያስብ የሚችልም ሰው አልነበረም፣ ነብዩ እስከሚገናኘው አኪያ እስከተገናኘው ቀን ድረስ ማለት ነው። እና ምንድን ያደረገው? እነኚህ እንግዲህ እስራኤላውያን ወደ ይሁዳ ይሄዳሉ፣ በኢየሩሳሌም በየዓመቱ ይሰዋሉ መስዋዕትን ለማቅረብ። ወደዚያ እንዳይሄዱ ምንድን ያደረገው? እሱ 2 ጥጆችን ይሰራል። እንደገና ደግሞ በዚህ በቤተል ይህንን አሁን ራሱ እያጠነበት ዕጣን እያጠነበት ያለውን መሰዊያ ይሰራላቸዋል። አንዱን ጥጃ እዚሁ ቤተል ያደርግና ሌላኛውን ደግሞ ወደ ዳን ይወስደዋል ማለት ነው። እናም ለህዝቡ የሚላቸው ምንድን ነው? ወደዛም በመሄዳችሁ እዛ ድረስ በመድከማችሁ ምንድን ነው ከግብፅ ያወጣችሁ አማልክት ይኸው እነኚሁ፣ ስለዚህ እዚሁ ሰው ይላቸዋል። ይህን ያደረገበት ምክንያት ደግሞ ምንድን ነው? ወደዛ ከሄዱ ልባቸው ወደ ይሁዳ ንጉስ ወደ ሮብዓም ያዘነብላል፣ ወደ ዳዊት ቤት። ስለዚህ
ከኔ ሸፍቱና ምን ይሉኛል አለ ወደዛ ልባቸው ሲያዘነብል እኔን ደግሞ እንዲሁ አይተውኝም ምን ይሉኛል ይገሉኛል። ያንን እንዳያደርጉ ብሎ እንግዲህ ራሱን ለማኖር ወይንም ንግስናውን መንግስቱን ለማጽናት የተጠቀመበት መንገድ ነው ማለት ነው። በዚህ ደግሞ ከ10ቱ ትእዛዛት አንደኛውንና ሁለተኛውን ተላልፏል። እንግዲህ በላይ በሰማይ ካሉት በታችን በምድር ከምድርም በታች በውሃ ካሉት ማናቸውንም ምስል ለራስህ አታድርግ የሚለውን ሁለተኛውንና እንዲሁም አንደኛውን ማለት ነው። ከዛ እንደዚህ ይላል በቤተልም አንድ ሽማግሌ ነብይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤተል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት ይላል። እንግዲህ እነኚህ ልጆች እዚያ የሚሆነውን ነገር በጠቅላላ የተመለከቱ ናቸው። ንጉሡና ይህ ነቢይ የተነጋገሩትንም ነገር ሰምተዋል። የተደረገውንም ደግሞ ነገር ወይንም ይህ ነቢይ ስለ ኢዮስያስ ሲናገር እንግዲህ ኢዮስያስ ከ300 ዓመት በኋላ እንደተነጋገርነው የተነሳ ወይንም የሚነሳ ንጉሥ ነው። የሚያደርገውም ነገር ደግሞ አለ። በኮረብታ ላይ ባሉት መስገጃዎች በማምለኪያ ጸዶች ላይ የሚሰዉትን የሚያጥኑትን እነኛን ካህናት ምን ይላል ማለት ነው? የእግዚአብሔርን ቁጣ እና ተግሳጽ የሚገልጥባቸው ንጉሥ ነው። እንደገና እነኛ ካህናት ደግሞ ምንድን ነበር ኢዮርብዓም አንድ የሚያደረገው ነገር? ከየነገዱ ለየነገዱ በቃ ለሰራላቸው የማምለኪያ ጣድ የኮረብታ ላይ መስገጃ ምንድን ያደረገው? ካህናትን ከራሳቸው ከነገዶቹ ነው የወሰደው። እንግዲህ የክህነት አገልግሎት የሚሰጠው ወይንም ክህነት እንደ ሙያ እግዚአብሔር በሕዝቡ በእስራኤል ላይ የሾማቸው ሰዎች አሉ፣ ሌዋውያን ናቸው። እሱ ግን ምንድን ያደረገው? ከየነገዳቸው ሌዋውያኑን ችላ ብሎ ትቶ ማለት ነው ከየነገዳቸው የራሳቸውን ሰዎች ነው ካህን አድርጎ ይሾመላቸው ማለት ነው። በዚህም ሌዋውያኑ ሙያቸው ወይንም ደግሞ የነርሱ የሆነውን ድርሻ ነጥቆ ለሌሎች ሰዎች ሲሰጥ የጠረጠሩት ነገር አለ። ስለዚህ ምንድነው ቀጥሎ እነሱን አሁን ከተዋቸው አገልግሎታቸው ነጥቆ ለሌሎች ለማይገባቸው ከሰጠ በሚቀጥለው ደግሞ እነሱን ወደ ማጥፋት፣ ወደ ማጥቃት፣ ወደ መግደል ዞር እንደሚል ስላወቁ ወይንም ስለጠረጠሩ ምን ብለዋል? ሁሉም ተነስተው ወደ ይሁዳ ሄደዋል ማለት ነው። እንግዲህ ኢዮርብዓም ኤፍሬማዊ ነው፣ ግን ደግሞ ንጉሥ ነው። የማይመለከተውን የክህነት ሥራ ወይንም ደግሞ ዕጣኑን እያጠነ ነበር ይህ ነቢይ ያገኘው እና ግን በቤተል አንድ ሽማግሌ ነቢይ ይቀመጥ ነበር ይላል። ይህ ሽማግሌ ነቢይ እንግዲህ ይህ ሁሉ ሲሆን ኢዮርብዓም ሁሉ ነገር ሲያደርግ እዛ ተቀምጦ የሚያይ ሰው ነው። አንደኛ ነቢይ ነው፣ ሁለተኛ ደግሞ እሱም ብቻ አይሆንም። እዛ ጋር እንግዲህ ያሉት ነቢያት ሌሎችም ነቢያት ይኖራሉ። ነገር ግን ምን ብለዋል ማለት ነው? ኢዮርብዓምን ተው አላሉት። ካህናቱን አትግፋ፣ እንደገና ደግሞ በዚህ የማምለኪያ የመሰዊያ እንደገና ሌሎችን ደግሞ እነኚህን ጥጃዎች ሰርቶ ከግብፅ ያወጡ አማልክት እነኚህ ናቸው ሲል ነው እንደዛ ልትል አይገባህም አላሉትም። ዝም ነው ያሉት። ግልጽ የሆነ ጥፋት ነው እየሰራ ያለው ሰው። ግን ነቢያት አሉ፣ እንዲያውም ይሄ ሰውዬ ሽማግሌ ነው፣ ዝም ነው ያለው። ዝም አለው ደግሞ ማለት ሐሳቡን ከዚህ ሰው ጋር ወይንም ከዚህ ንጉሥ ጋር አግባብቷል ማለት ነው። ከንጉሱ ጋር ከተስማማ ደግሞ ከእግዚአብሔርም ጋር ሊስማማ አይችልም። የእግዚአብሔርን ፈቃድና ሐሳብ ችላ ያለ እዚህ ጋር ባለው ነገር ተስማምቶ እየቀጠለ ያለ ሰው ነው። ግን ምንድነው? ነብይ ነው። እናም ልጆቹ መጥተው በዚያ ቀን በቤተል ያደረገውን ሥራ ነብዩ በቤተል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሱ የተናገረውን ቃል ሁሉ ለአባታቸው አወሩለት ይላል። እንግዲህ ለንጉሱ ምንድነው የተናገረው? የሀብትን እኩሌታ እንኳን ብትሰጠኝ ወደ ቤት አልገባም፣ ካንተም ጋር ገብቼም አልበላምም አልጠጣምም፣ በዚያ እንዳትበላ እንዳትጠጣ በሚል በእግዚአብሔር ቃል ታዝዣለሁና። ሁለተኛ ደግሞ እነኛ የተፈጸሙ ምልክቶች አሉ። ለተናገረው ትንቢት የሰጠው ምልክት አለ። ያም ምልክት ደግሞ ሁለቱም ተፈጽሟል። ሶስተኛ ደግሞ ወደዚህ ሰው ሲጠቅስ ያዙት ብሎ ይህ ሰው ኃይሉን በዚህ ነብይ ላይ ሊገልጥ ሲል እጁ ምን ብላለች? እንደተዘረጋች በዚያው ደርቃ ቀርታለች። ያን ጊዜ እባክህ ወደ አምላክህ ለምንልኝ ብሎታል። እንዳይዋሽ
ምልክቶች የተነገሩት ምልክቶች ተገልጠዋል። ስለዚህ ኢዮርብዓም እግዚአብሔር እውነተኛ አምላክ እንደሆነ ምን ብሏል ማለት ነው? ሊክድ እንዳይችል ሆኖ አውቋል። ለዛ ነው ወደ አምላክ እባክህን ወደ እግዚአብሔር ለምንልኝና እጄ እንደ ቀድሞው ትሁንልኝ ያለው። ይህንንም ሲያደርግ እነኚህ ልጆች አይተዋል ማለት ነው። ስለዚህ ወደዚህ ነቢይ መጥተው ለነቢዩ ሊሉት የሚችሉት ምንድን ነው? እንዲህ አይነት በተአምራት በድንቅ በምልክቶች ትንቢቱን የሚያጸና ሆኖ የማያውቅ ነገርን እየተናገረ ያለ እንደገና ደግሞ ሕዝቡን ከሳተበት የሚመልስ የታመነ ነቢይ እየመጣ ነው። እንዳንተ ያሉትና አንተ ደግሞ በዚህ ተቀምጣችኋል። ስለዚህ ምን ይሻላል? ምን ልትሆኑ ነው? ለዛ ነው ሰውየው የሄደበትን አቅጣጫ ጠየቃቸው፣ ነገሩት። ወዲያው አህያውን ጫኑለት፣ ተከተለው ማለት ነው። ነቢዩን በሄደበት አቅጣጫ ተከተለው። ይህም ነቢይ ደግሞ አንድ ዛፍ ጥላ ስር አርፎ እያለ ይደርስበታል። ከዛ እንደዚህ ይለዋል፣ ና ከኔ ጋር ወደ ቤቴ ና ብላም ጠጣም ይለዋል። እንግዲህ ይጋብዘዋል ማለት ነው። ይህ ነቢይ ግን ልክ ለንጉሱ እንደተናገረው ለዚህም ሰው ከአንተ ጋር አልመለስም፣ በቤትም ገብቼ አልበላም አልጠጣም፣ እግዚአብሔር በዛ እንጀራ እንዳትበላ ውሃም እንዳትጠጣ በመጣህበትም መንገድ አትመለስ ብሎ አዞኛል። ስለዚህ ይህንን ምን ልል አልችልም እያለው ነው። ልሽረው አልችልም። ለምን? ይህ ሰው ለእግዚአብሔር ፈቃድና ሐሳብ ለመታዘዝ ወደ ግራም ወደ ቀኝም የሚል አይደለም። ለምን? የንጉሱን ግብዣ ይናቀ ነው። ከእግዚአብሔር ፈቃድና ሐሳብ የሚያወጣውን ማናቸውንም ነገር ምንም ነገር ይቀርበታል እንጂ እሺ የሚል ሰው አይደለም ማለት ነው። እንደገና የሀብትን ግማሽ እንኳን ብትሰጠኝ ምን አለለም ነው ያለው፣ ወደ አንተ አልመጣም። እንግዲህ ንጉሱ ሊሰጡ የሚችሉ ስጦታ ቀላል አይደለም። የዚህ ነቢይ አገልግሎት የሚተው አይነት ስላልሆነ እንደገና ለሚቀጥለው ዘመን ሁሉ ከዚህ ነቢይ ጋር ቢግባባ ይህንን ነቢይ ከጎኑ ቢያቆም ምን ያህል እንደሚጠቀም ይህ ኢዮርብዓም ያውቃል። ነገር ግን ነቢዩ በፍጹም ብሎ ንቆት ነው ሄደው። እዚህ ጋር ደግሞ እንደዚህ አይነት ነቢይ ያለ ማለት ነው፣ ሽማግሌው ነቢይና መሰሎቹ እና አልበላም አልጠጣም ካንተም ጋር አልመለስም ሲለው ምንድን ያለው? እኔ ደግሞ እንዳንተ ይለዋል ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር አለው ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ ይልና ቀጣዩ የሚለው ምንድን ነው? ዋሽቶም ተናገረው። እንዳንተ ነቢይ ነኝ፣ መልአክም ወደ እኔ መጣ ከአንተ ጋር ወደ ቤት እንዲመለስ እንዲገባ በቤት በዚያም እንዲበላና እንዲጠጣ አድርገው ብሎ ተናገረኝ። በማን? በእግዚአብሔር ቃል። ዋሽቶም ተናገረው ይላል። እንግዲህ ግልጥ የሆነውን የንጉሱን ግብዣ የናቀ ስጦታውን የገፋ ይህ ሰው እዚህ ጋር ነው ማለት ነው። ዋናው ነገር ያለው ለምን? እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም መልሰው በቤትም ይግባ ይብላ ይጠጣ ብሎ በእግዚአብሔር ቃል ተናገረኝ አለው። ምንድን ነው የእግዚአብሔር ቃል የሚለው? ማቴዎስ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በሉ ይላል? ተጠበቁ። በግልጽ ከእግዚአብሔር ፈቃድና ሐሳብ ውጪ ሆነው የሚቃረኑ ወይንም ደግሞ ከኛ ጋር ለመግባባት ለመስማማት የሚፈልጉትን ማምለጥ፣ እነሱን መከላከል ቀላል ነው። የእነሱን ስደት መቋቋም በጣም ቀላል ነው። ነገር ግን የማይቻለው ምንድን ነው አለ ጌታ ኢየሱስ? የበግ ለምድ ለብሰው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ
ከሐሰተኞች ነቢያት ምን በሉ እያለ ነው ያዘዘን ማለት ነው። ተጠበቁ። እንግዲህ እነኚህን ሰዎች ነው ምን ማለት ያለብን፣ ማምለጥ ያለብን። ለምን? የሚመጡት የበግ ለምድን ለብሰው ነው። እንደገና ሐሰተኞች ነቢያት ናቸው። በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑ ለምን? በግልጽ አይደለማ ሲመጡ ወደኛ እኛን መስለው ነው፣ እንዳንለያቸው ተስተካክለው ነው። ስለዚህ ወንድሜ እግዚአብሔር ካንተ ጋር እንደሆነ የእግዚአብሔር ፈቃድ ባንተ ሊያልፍ እንዳለ አንተና መንፈስ ቅዱስ ምስክሮች ናችሁ። እንግዲህ ምልክት የሚሆን ለእግዚአብሔር መንግስት በጣም ትቀናለህ። ጽድቁን ነው የምትፈልገው፣ መንግስቱን ነው የምትናፍቀው። የቤቱ ቅናት ይበላሃል፣ ልብ ይንቀለቀልብሃል። የምታያቸውን ክፍተቶች ለመሙላት ሌት ተቀን ትፈልጋለህ፣ ትመኛለህ። ጸሎት ይህ ነው። ስለዚህ ምንድነው ማድረግ ያለብህ ማለት ነው? ጌታ እየመከረ ያለው ወይንም እያዘዘ ያለው ተጠበቅ የሚል እንደ ትእዛዝም ነው። ምክር ብቻ አይደለም እዚህ ጋር ጌታ የሰጠው። ምንድነው ያለው? የበግ ለምድ ለብሰው ከሚመጡባችሁ። እንግዲህ ለደቀ መዛሙርቱ ነው ጌታ እየመከረ ያለው። በውስጣቸው ግን ምን ከሆኑ? ነጣቂዎች፣ ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በሉ? ተጠበቁ። ስለሚያሳዷችሁማ ጸልዩ ነው እኮ ያለው። የሚረግሟችሁን እኮ መርቁ ነው። በግልጽ ልዩነት ካላቸው ሰዎች ግን ልዩነታችን ግልጽ ነው። ልዩነታችሁ ግልጽ እኮ የተለዩ ናቸው እነሱን ለመጠንቀቅ ከነሱ ለመጠበቅ ብዙም የሚያስቸግር ነገር የለም። ነገር ግንስ በውስጣቸው ነጣቂዎች፣ ተኩላዎች የሆኑት ግንስ በግ መስለው ግንስ ተመሳስለው እውነተኛ አማኝ መስለው እውነተኛ አገልጋይ መስለው ከሚመጡባችሁ ከነሱ ግን ምን በሉ እያለ ነው ኢየሱስ እያዘዘ ያለው ጌታ? ተጠበቁ። ናሚ ሰው ከዚህ ሰው ጋር ይመለስና ይበላል፣ ይጠጣል። ወዲያውም ወደ መለሰው ነቢይ ወይንም ወደ ሽማግሌው ምን ይመጣል ማለት ነው? የእግዚአብሔር ቃል። አሁን የነቢይ ማድረግ ያለበት ምን እንደሆነ አውቋል። እነኚህ ሰዎች እንደዚህ አይነት ነቢያት ከበዙ ደጋግመው ወደዚህ ሰው ግዛት፣ ወደዚህ ሰው የአገልግሎት ሰፈር ወይንም ወደዚህ ሰው ቸርች የሚመጡ ከሆነ ምን ሊል ነው? ህዝቡ አመፀኛ እንኳን ቢሆን በራሱ ፈቃድና ሐሳብ የሚመላለስ ግልጽ የሆኑትን ትእዛዛት የሚሽርና የሚተላለፍ እንኳን ቢሆን እውነተኛ ነቢያት ግን መጥተው የእግዚአብሔርን ፈቃድ ሲነግሩት ነፍሱ ታውቃለች እኮ። ባይታዘዝ እንኳን ማድረግ የሚፈልገው ነገር ምን እንደሆነ ነፍሱ ስለምታውቅ እነኛን ነቢያት መቀበሉ ለነኚህ ነቢያት ስፍራ መስጠቱ አይቀርም። እናስ እነኚህን ደግሞ እንደዚህ ሽማግሌ ነቢይ አይነት ያሉትን በእግዚአብሔር ቃል ላይ ዋሽቶ የሚናገረው መንፈስ ቅዱስ እንዲህ አለኝ፣ መልአክም በሌሊት መጥቶ ይህንን በእግዚአብሔር ቃል ተናገረኝ እያሉ ሸቃቅጠው ቀላቅለው የሚናገሩትን ነቢያት ምን ሊለው ማለት ነው? ሊተዋቸው ነው፣ ዞር በሉ ሊላቸው ነው። ስለዚህ እዛ ጋር ደግሞ እነኚህ ነቢያት የራሳቸው የሆነ መንግስት መስርተዋል፣ ቡድን መስርተዋል፣ ኑሮ መስርተዋል። ስለዚህ ይህንን ማጣት አይፈልግም። እናም ይህ ነቢይ ሊሰናከልበትን ሊስት የሚችልበትን ማናቸውንም ነገር ማድረግ ነው ያለበት። ይህንን ደግሞ ያውቃል። ለዛ ነው እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም መጥቶ መልሰው ይብላ ይጠጣ አለኝ ያለው እና ነቢዩ የእውነተኛ ነቢይ የእግዚአብሔርን ፈቃድና ሐሳብ በመተላለፉ ደግሞ ምን ሊደርስበት እንደሚችልም ይህ ነቢይ ያውቃል። ለምን? ጌታ የእርሱ የሆኑትን ያውቅ የለ። እንደገና ደግሞ አባት ምን ይላል? የሚወደውን ልጁን ይገስጻል ማለት የማይገሰጽ ልጅ አይደለም ነው የሚለው የእግዚአብሔር ቃል። ምንድን ነው? ዲቃላ ነው።
እና አሁን ምን ይመጣል ማለት ነው? የእግዚአብሔር ቃል ወደዚህ ሽማግሌ ነቢይ ይመጣል ከበሉ ከጠጡ በኋላ። የእግዚአብሔርም ቃል ወደ መለሰው ነቢይ መጣ ይላል። እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክም እግዚአብሔር ያዘዘህን ትእዛዝ አልጠበቅክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለ ስፍራ እንጀራ በልተሃል ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይመለስም አይደርስም ብሎ ጮኸ። በቃ የሚፈልገው ይህ ነቢይ የሚፈልገው መልእክት እግዚአብሔር እንዲያደርግ ይፈልግ የነበረው ይህንን ነው ማለት ነው። ስለዚህ ምንድን ያለው ለነቢዩ ሲነግረው ሬሳ ወደ አባቶች መቃብር አይመለስም ሲለው እንደዚህ ብሎ አልነገረውም። አጠገቡ ነው ያለው። ነገር ግን ጮሆ ነው የተናገረው። ሐሳቡ ነው የሰመረለት። ነገር ግን ወንድሜ እንድናስተውል የሚያስፈልገን ቃል ጌታ ኢየሱስ ራሱ ያስጠነቀቀን ወይንም ደግሞ ትኩረት ሰጥቶ እንድንጠብቀው ያዘዘን የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በሉ ተጠበቁ። ሌላውን እኮ ታመልጠዋል። ግልጽ የሆነውን ስደት ትቋቋማለህ እኮ። ስፍራ ትለውጣለህ፣ ወይንም በቤትህ ትቀራለህ፣ ወይንም የሚፈልጉ ሰዎች ወዳሉበት ትሄዳለህ። ከሐሰተኞች ነቢያትስ የበግ ለምድ ለብሰው ከሚመጡትስ? ስለዚህ በብርቱ ልንጸልይ የሚገባ ምንድን ነው ማለት ነው? እግዚአብሔር የመለየትን መንፈስ እንዲሰጥ፣ መናፍስትን የምትለይበትን ጸጋ ጌታ እንዲሰጥ፣ መንፈስን ሁሉ እንዳታምን ነገር ግን ምን እንድትል መናፍስትን እንድትለይ እግዚአብሔር እንዲረዳሽ በጣም መጸለይ ያስፈልጋል። እነኚህ ሰዎች እነኚህ ሐሰተኛ ነቢያት ህዝቡ የሚያውቃቸው እነሱን ነው። ብዙ ዓመት አገልግለዋል። ታማኝነት አላቸው። በሰው ልብ ውስጥ ገብተዋል። ሰው የሚፈልገውንና የሚጠላውን ያውቃሉ። ስለዚህ ከራሳቸው ሐሳብ፣ ከራሳቸው ጥቅም፣ ከራሳቸው የኑሮ ዋስትና አንጻር ነው ይህን ህዝብ የሚያገለግሉት። ነገር ግን የእግዚአብሔርን ፈቃድ ብቻ ይዞ የሚመጣ የራሱን ነገር የተወ ወደ ቀኝም ወደ ግራም የማይል እግዚአብሔርን ለመታዘዝ የጨከነ የታመነ ነቢይ ግን ሲመጣ ምን ሊሉ ነው ማለት ነው? ነገራቸው ሊናጋ ነው። ግዛታቸው ዋስትናውን ሊያጣ ነው። ስለዚህ ምንም ያደርጋሉ። እንዴት ነው ታዲያ እነሱን የምትቋቋሚው? እንዴት ነው ታዲያ ከነሱ ልትጠበቅ ልታመልጥ የምትችለው? በውስጣቸው እኮ ነጣቂዎች ናቸው፣ ጨካኝ ተኩላዎች ናቸው። ተኩላን አስበው፣ በግ ሆኖ ሲመጣ በበጎች መካከል ሲገኝ እግዚአብሔር እንዲጠብቅሽ እግዚአብሔር እንዲጠብቅ አጥር ቅጥር እንዲሆነ አይደለ? በዙሪያዋ የእሳት ቅጥር እሆናለሁ ነው ያለው ጌታ። ስለዚህ የእሳት ቅጥር እንዲሆነ ደግሞ መናፍስቱን እንድትለያቸው ማን እንደሆነ እንዲገልጥላል። ስለ ጌታ እኮ ስለ ሁሉ በሰው በውስጣቸው ያለውን ያውቅ ነበር። ስለ ሰው ሁሉ ያውቅ ነበርና ማንም ሊነግረው አያስፈልገውም ነበር ነው። ያ መንፈስ ደግሞ ያንተም እንዲሆን በዛ መንፈስ መውጣትና መግባት እንዲሆንልህ ማን ምን እንደሆነ ገና አውቀህ እንድትለየው ማለት ነው። ስለ ሳሙኤል፣ ስለ ዮሴፍ፣ ስለ ሌሎቹም የተባለ ነገር አለ አይደለ? እነኚህን ሁሉ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ነው እኮ የእግዚአብሔር ቃል የሚለው። ስለ ዮሴፍ ታስታውሳለህ? እንደዚህ ይላል። ምንድን ነው? እነርሱም በሩቅ ሳላዩት። ዮሴፍ እንግዲህ ተልኮ ወደ ታላላቅ ወንድሞቹ እየመጣ ያለ ነው። ክፍሉ እንደዚህ ይላል። እነርሱም በሩቅ ሳላዩት ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። እንግዲህ ገና በሩቅ ሳለ
አይተውታል። አይተውት ደግሞ ተማክረዋል። ምክራቸው ምንድን ነው? ይገድሉት ዘንድ ነው። እነኚህ ሁሉም ታላላቆቹ ናቸው። ከአንዳንዶቹ ጋር ደግሞ ታላላቅነቱ የሆነ ቀጥሎ ሳይሆን ተቀራራቢ ዕድሜ ሳይሆን በጣም የተራራቀ ነው። ስለዚህ ዮሴፍ ለእነኚህ ሰዎች ለመታዘዝ እነኚህ ሰዎች ለማመን ትክክል ናቸው ብሎ እነሱን ለመቀበል የማያመነታበት ሁኔታ ውስጥ ነው ያለው። ግን በሩቅ ሳላይቱትና ምን አሉት? ይገድሉት ዘንድ ተማከሩ። አንዱም ለአንዱ እንዲህ ያለው ይላል፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬን በላው እንላለን። ከዛስ ከሕልሞቹም የሚሆነውን እናያለን። እንግዲህ እንዲገድሉት ያማከራቸው አንዱ ነው እንዲወያዩበት ያነሳሳቸው ነገር ምንድነው ማለት ነው? ባለ ሕልም መሆኑ፣ ባለ ራእይ መሆኑ፣ የሚያይ የሚመለከት መሆኑ ነው። ያ ባለ ሕልም ይኸው መጣ። ስለዚህ ምን በለው? እንግደለውና ጉድጓድ ውስጥ እንጣለው፣ ክፉ አውሬ በላው እንላለን። ከዛስ ከሕልሞቹ ደግሞ የሚሆነውን እናያለን። በቃ የእነኝህ ሰዎች ዓላማ ምንድነው? አንድ ሆኖ ያስተሳሰራቸው ሕልሞቹ ምን እንዳይሉ ነው? እንዳይፈጸሙ ነው። ሕልሙ ፍጻሜውን አግኝቶ ትንቢቱ ፍጻሜውን አግኝቶ አየው ያለው ራእይ ተፈጻሚ ሆኖ ይህ ሰው ምን እንዳይል ነው ማለት ነው? ከፍ እንዳይል፣ ቀና እንዳይል። ስለዚህ እንደዚህ ነው ያሉት፣ ከሕልሞቹም የሚሆነውን እናያለን። ወንድሜ ሕልም አለህ? ጌታ ተናግሮሃል? ራእዮች አይተሃል? እህቴ እግዚአብሔር ያለሽ ነገር አለ አይደል? ልብሽ ከፍ ሲል ከራሱ ከእግዚአብሔር ጋር ያወራቸውን ነገሮች ትናፍቃለህ። በሙላት የእግዚአብሔር ፈቃድ ባንተ አልፎ ወደ ቀኝም ወደ ግራም ሳትል የትውልዱን እንቆቅልሽ እየፈታ ጨለማውን እየገፈፍክ የእግዚአብሔርን ፈቃድና ሐሳብ በድንቅና በተአምራት ኃይሉንና መንፈሱን እየገለጥክ ለማገልገል ነው አይደል የምትቀናው? ውስጥ የሚንቀለቀለው ለዚህ ነው አይደል? ስለዚህ ጌታ እየመከረ ያለው ምንድን ነው? የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂዎችና ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በልልኝ ነው? ተጠበቅልኝ። ከነሱ ተጠበቅ። ምን ትላለህ? አንተ ታስፈልጋለህ። አሁን በተለይ ለዚህ ዘመን፣ ለዚህ ትውልድ፣ ለዚህ ለምስራቅ አፍሪካ ምን ትላለህ? ታስፈልጋለህ። በብዙ እንቆቅልሽ፣ በብዙ ጥያቄ፣ በብዙ ውጥንቅጡ በጠፋ ነገር ግን የዚህ ነገር ሁሉ መልስ ግልጽ፣ ምንም የማያሻማ ግን ምን ግልጽ የሆነ መልስ ያለው ነገር ግን መልሱን ማምጣት ያልፈለጉ ወይንም ደግሞ መልሱን ለማምጣት የማይችሉ እነኚህ እኮ ነቢያት ኃይላቸው የተወሰደባቸው ናቸው። እግዚአብሔር መንፈሱን ከላያቸው ያነሳባቸው ናቸው። ለራሳቸው ፈቃድ ታልፈው እንዲሰጡ ጌታ የተዋቸው ናቸው። ስለዚህ ነው ምንም የማይሆኑት። ሕዝቡ እንደተቀበላቸው ከነ አመፁን እየሰራ ክፋቱን እየሰራ ማሳደድ ማንገላታቱን ሳይተው እነሱንም ደግሞ አቅፎ ይዞ እንደነሱ ማን አለ እያለ ለነሱ እየተገዛ እኮ ያለው እነሱ ከራሱ ፈቃድ እናም ደግሞ ከራሳቸው ፈቃድ ከራሳቸው ጥቅም ከራሳቸው የህብረት የመስማማትና የአንድነት ይህን ነገራቸውን ከማስጠበቅ አንጻር በመካከሉ እየተመላለሱ ስላለ እንጂ የምስራቅ አፍሪካ እንቆቅልሽ መልስ የሌለው ሆኖ አይደለም። ስለዚህ ወንድሜ እንዳንተ አይነት ልብ ያላቸው እህቴ፣ እንዳንቺ አይነት ልብ ያላቸው ነቢያት፣ የእግዚአብሔር ምርጥ ልጆች
እስኪነሱ ነው የሚጠብቀው። ለመንግስቱ የሚቀኑ የቤቱ ቅናት የሚበላቸው ጽድቁና መንግስቱን የሚጠባበቁና የሚናፍቁ ወንዶችና ሴቶች ሰራተኞችን ነው እንጂ የሚጠብቀው ሙሉ ምስራቅ አፍሪካ መልሱ በጣም ቀላል ነው። እናም ወንድሜ ጌታ እየመከረ ያለውን አስተውል። ምንድነው እያለ ያለው? በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ነገር ግንስ የበግን ለምድ ለብሰው ከሚመጡ ከሐሰተኞች ነቢያት ብቻ ምን በል? ተጠበቅ፣ ራስን አቆይ። እነኚህ ሰዎች እኮ ይሁዳ ሲገልጣቸው እነኚህ አለ በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ ሁለት ጊዜ ምን ያሉ ይላቸዋል? የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች፣ እንደገና ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ምኖች ናቸው አለ? ከዋክብት ናቸው። ከዋክብት እኮ ናቸው፣ ነገር ግን የሚንከራተቱ ናቸው። ከተተከሉበት ከዛ የተነቀሉ ሁለት ጊዜ ደግሞ ምን ያሉ? የሞቱ ናቸው። ኢየሱስ ያለ ለዚህ ነው ከነኚህ ብቻ ተጠበቅ። የት ካሉ? ቸርች ውስጥ ካሉ፣ በግልጽም በሰውርም የራሳቸውን መንግስት ከጥቅማቸው አንጻር ከኢኮኖሚ ሊሆን ይችላል፣ ከዝናና ከክብር ሊሆን ይችላል፣ ከእድርና ከእቁብ ሊሆን ይችላል። ያንን ለማስጠበቅ ብቻ ቀድሞ የነበራቸውን አገልግሎት ወይንም በአገልግሎት ስም ካሉ ሰዎች ምን በል ነው እያለ ያለው ኢየሱስ? ተጠበቅ፣ ትእዛዝም ነው። ሳሙኤል ግን ይላል ገና ብላቴና ሳለ የበፍታ ኤፉዱን ለብሶ በእግዚአብሔር ፊት ያገለግል ነበር። ሳሙኤል ይህንን ሲያደርግ እሱ ከመወለዱ በፊት ካህናት የነበሩ አሉ። እነሱ አሁንም ያገለግላሉ። እነኛ ካህናት ያደርጉ የነበረው ምንድን ነው? በመገናኛው ድንኳን ደጃፍ የሚያገለግሉ ሴቶች አሉ። ለእግዚአብሔር ለማገልገል ጊዜያቸውን፣ ጉልበታቸውን፣ ዕውቀታቸውን እዛ ጋር ለማፍሰስ የመጡ ሴቶች አሉ። እነኛን በመገናኛው ድንኳን ደጃፍ የሚያገለግሉትን ሴቶች ምን ይሏቸው ነበር ይላል የእግዚአብሔር ቃል? ይተኟቸው ነበር። እነኛን ሴቶች ያረክሷቸው ነበር። እንደገና ደግሞ ህዝቡ ለእግዚአብሔር ሊሰዋ የሚያመጣውን በኩሩን ምርጥ ያለውን ነገር ምን ያደርጉበት ነበር? ለእግዚአብሔር ከመሰዋቱ በፊት ተላላኪዎች አሏቸው። ይህ የሚያስፈልገው ይሏቸዋል፣ ለካህኑ ነው። ስለዚህ አስቀድመ ለካህኑ ስጠው ብለው ወስደው ያመጣሉ። ሰዎቹ ወይንም ሊሰዉ የሚመጡት እነዚህ የእግዚአብሔር ህዝቦች አይደለም ለካህኑ አዘጋጅቼለታለሁ፣ ይህንን ግን ያዘጋጀሁት ለእግዚአብሔር ነው፣ ይህ ነገር ምርጤ ነው፣ የሚመጥነው እግዚአብሔርን ነው አለኝ ለሱ ብለው ለዚህ ለተላላኪ ሲነግሩት እምቢ ብትለኝ እኔ በግድ ወስደዋለሁ እያለ ወስዶ ይሰጠው ነበር ማለት ነው። ለእግዚአብሔር ህዝቡ የሚያመጣውን ለእግዚአብሔር እንኳን ከመምጣቱ አስቀድሞ ነበር ምርጥ ያሉትን ውድ ያሉትን የሚወስዱት። ይህን ሁሉ ማን ያህል? ሳሙኤል ያህል። ነገር ግን እሱ ምንድን ነበር ያደርግ የነበረው? በእግዚአብሔር ፊት የእግዚአብሔርን ህዝብ ያገለግል ነበር። ወደ እነኚህ ሰዎች አደራረግ፣ ወደ እነኚህ ሰዎች አሰራር፣ ወደ እነኚህ ሰዎች ተጠቃሚነት ሳሙኤል ልቡን አላዘነበለም። ጨክኖ ማንን ነበር ያገለግል የነበረው? እግዚአብሔር አምላኩን ነበር። ስለዚህ ነው ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር የታመነ ነቢይ እንደሆነ ታወቀ የሚለው። እነኛንም ልጆች አይተሃል። ለዛ ለሽማግሌ ነቢይ ያ ነቢይ ያደረገውን ከንጉሱ ጋር የተነጋገረውን የሀብትን እኩሌታ እንኳን ብትሰጠኝ ወደ ቤት አልገባም አለው። ተአምርና ድንቅን አደረገ። ስለተናገረው ትንቢት ፍጻሜ ምልክት ሰጥቷል። ተአምርን አድርጓል፣ ድንቅን አድርጓል። አንተ ደግሞ ምንም እያደረግክ አይደለም።
ስለዚህ አንተና መሰሎች እዚህ ተቀምጣችኋል። እንደዚህ አይነት ነቢያት ከበዙ ምን ልትሆኑ ነው? ለዛ ነው ፈጥነው አህያውን የጫኑለትና ነብዩን እንዲያሳዱ ያደረጉት። እዚህም ጋር ደግሞ እነኚህ ተላላኪዎች አሉ። ህዝቡ ምርጥ የሚለውን ውድ የሚለውን ይመጥናል ለእግዚአብሔር የሚለውን ወስደው ለካህኑ የሚሰጡ ወይም ለካህኑ መረጃ የሚሰጡ ማን አሪፍ ስጦታ የሚያመጣ ማን ምርጥ የተባሉትን ነገሮች ደጋግሞ እንደሚያመጣ ማን እግዚአብሔርን በቅልብ እንደሚፈልግ ያን ሰው ብትይዝ ያሉ የሚነግሩ እምቢ እንኳን ባለ ጊዜ በግድ ወስደዋል። በእነኚህ ሁሉ መካከል ነው ሳሙኤል ምን የሚለው እግዚአብሔርን የሚያገለግለው ወደ እነኚህ ሰዎች ግሩፕ አሰራር ከህዝቡ ሰውረው በራሳቸው ባህሪ ህዝቡ ሊያውቅ በማይችልበት ሁኔታ እንዴት አድርገው እንደሚኖሩ ኑሯቸውን ደግፈው እንደያዙ ሳሙኤል ያውቃል። ነገር ግን ደግሞ የሰማው ነገር አለ ማለት ነው። አስቀድመው እግዚአብሔር ተናግሮታል ይህንን ሁሉ ነገር እንደሚያውቅ ሊያደርግ ያለውንም ደግሞ ነገር ለሳሙኤል በግልጽ ነው የነገረው። ስለዚህ ወንድሜ ልትጸልይ የሚገባ ይህንን መንፈስ ነው የሚገልጠውን መንፈስ ማን ምን እንደሆነ ምን ደግሞ እንደሚጠብቀው ምን አይነት ሞቲቭ ምን አይነት ሐሳብ ምን አይነት ፍላጎት እንዳለው ለምን እዚህ አካባቢ ለምን እዚህ በእግዚአብሔርና በህዝቡ መካከል እንደተቀመጠ ጌታ ራሱ ምን እንዲል እንዲያስታውቅ ሳሙኤል እንደዛ ነበር። ስለዚህ ስለ ሳሙኤል እንደዚህ ይላል እግዚአብሔርም ከእርሱ ጋር ነበረ ከቃሉም አንዳች በምድር ላይ ምን አይልም አይወድቅም ነበር። ስለዚህ ሳሙኤል ከነኚህ ሰዎች ለመጠበቅ የሚችልበት ሁኔታ አለው። ምክንያቱም ምን እግዚአብሔር ማንነታቸውን ገልጦለታል፣ ሊያደርግባቸው ያለውንም ነገር ነግሮታል። ስለዚህ ሳሙኤል ምን አይልም ማለት ነው አይከጅልም። እነሱ ጋር ለመቀላቀል ከነሱ ጋር ለመካፈል ሳሙኤል በፍጹም አይፈልግም። ምክንያቱም ለይቷቸዋል፣ ለይቶ ተመልክቷቸዋል። ስለዚህ በዋናነት ልትጸልይ የሚያስፈልግሽ ራስሽን ለማቆየት ለሙሉ ኢስት አፍሪካ ለሙሉ ምስራቅ አፍሪካ ትፈለጊያለሽ። ለሙሉ የምስራቅ አፍሪካ በተለይም ደግሞ እኛ ላለንበት ምድር እንቆቅልሽ መልስ ወንድሜ ታስፈልጋለህ። ምልክቱን እኮ አይተናል። የቤቱ ቅናት እየበላ ከሆነ ጽድቁን የምትፈልግ መንግስቱን የምትናፍቅ ከሆነ ሙሉ ኃይልን ሙሉ ጊዜን ሙሉ ጉልበትን ሙሉ ገንዘብን ሙሉ ችሎታህን የእግዚአብሔርን ፈቃድ በሙሉ ለመፈጸም የምትፈልግ መሆኑ ይሄ በቂ ነው። ስለዚህ አንተና በውስጥ ያለው መንፈስ ታውቃላችሁ። ግን ምን አድርግ ብለው ነው ኢየሱስ እያስጠነቀቀ ያለው ተጠበቅ እያለ ያለው? የበግ ለምድን ለብሰው ከሚመጡ እውነተኛ አገልጋዮች ነን ከሚሉ ከሚመስሉ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በል ነው ያለ? ምን በይ ነው ያለሽ? ተጠበቂ። በቃ እነሱን ብቻ ተጠንቀቂ። ታስፈልጊያለሽ። ረጅም መንገድ ልትሄጂ ታስፈልጊያለሽ። ረጅም ዘመን ልትኖር ልታገለግል ወክለው በትውልዱ ፊት ልትቆምለት ምን ትላለህ? ታስፈልገዋለህ። ስለዚህ ነው እኔ መከረ ከክፉዎች ሰራተኞች እንድትጠብቅ ነጣቂዎች ተኩላዎች በውስጣቸው ከሆኑ ነገር ግን በግ ከሚመስሉ ከነሱ ተጠበቅ። ይህ ደግሞ እንዲሆን እንደ ሳሙኤል ልትሰማ ስለ ሁሉም ልታዳምጥ እግዚአብሔርን ተናገረኝ፣ በእሳትህ ቅጠረኝ፣ በደምህ ሸፍነኝ፣ ከኔ ጋር ሁን ማለት እንዳለ ሆኖ ደግሞ ምን የምትለይበትን መንፈስ ጌታ እንዲሰጥህ በግሩፕ ቢሆን ስላለው ምክር በተናጠል ቢሆን ስላለው ምክር ክፉ ስለሚመክረው ሰዎች ስለሚመክሩት በየትኛውም ስፍራ ስላለ ስለማናቸውም ምክር ጌታ እንዲገልጥልህ። ጌታ እኮ ስለ ሰው ማንም ሊነግረው አያስፈልገውም ነበር። ለምን? በውስጣቸው ያለውን ሐሳባቸውን ያውቅ ነበርና። ለዛ ነው እኔም ማደርገውን ያደርጋል፣ እኔም ማደርገውን ታደርጋለህ።
እኔ የማደርገውን ታደርጊያለሽ፣ ከዚህም የሚበልጥ ምን ትያለሽ አለ ታደርጊያለሽ። ስለዚህ በዚሁ በራሱ በጌታ መንፈስ ምን ትያለሽ ማለት ነው። በሰዎች ልብ ውስጥ ያለውን ማወቅ ትችያለሽ፣ ማወቅ ትችላለህ። ስለዚህ ልትጸልይ የሚገባው ምንድን ነው? መናፍስትን የምለይበትን፣ ራሴን የምጠብቅበትን፣ እንደኔ ያሉትን የምጠብቅበትን፣ የማስታጥቅበትን፣ የምሰውር የምሸፍንበትን፣ በኃይልና በስልጣን በትውልዱ ላይ ረግጬ የምወጣበት የምገባበትን ምን ኃይልና መንፈስ ስጠኝ እያልክ ልትጸልይ ነው የሚገባሽ። አንድ ጊዜ የጌታን ትእዛዝ ወይንም ምክር እናገራለሁ። ማቴዎስ 7 ላይ ነው ያለው። ምንድነው የሚለው? የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በሉ? ተጠበቁ። ጌታ ይረዳናል። አሜን። እንጨርሳለን።